አንድ ሳምንት ነው የፈጀብኝ ክብደት ለመቀነስ። ተማሪዎቼም በ4 ሳምንት ውስጥ ከ12 ኪሎ በላይ የቀነሱ አሉ በ4 ሳምንት ውስጥ። ምን እያደረጉ ነው? እሱን እኮ ነው የምልሽ። ይሄ ማለት ሾክ ነው የሚያደርገው። ሰው አያምንም፣ ማንም ሰው አያምንም። ደግሞ መቀነስ ብቻ አይደለም፣ የአእምሮሽን ሰላም ነው የሚሰጥሽ። ሰላም ጤና ይስጥልኝ። የዛሬ እንግዳዬ ሜሮን እንዳለ የኢትዮጵያን ትራዲሽናል ሜተድ ኢቲኤም ፋውንደር ናት። ኢቲኤም በእምነት በተፈጥሮና በረጅም ዓመታት ልምድ ተነስቶ ሰውነታችን በተፈጥሮ ያለውን ሚዛኑን እንዲደግፍ ይሰራል። የዛሬ ቆይታችን በፔሪ ሜኖፖዝ እና ሜኖፖዝ ዙሪያ ላይ ይሆናል። አብራችሁን ቆዩ። ሜሮን ሀይ፣ እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንዴት ደስ እንዳለኝ እዚህ ስለመጣሽ። እኔም በጣም ደስ ያለኝ። ቴንክ ዩ ስለ ኢንቫይት ስላደረግሽኝ። ለምን 2 ዓመት ሆነኛል ስለ ፔሪ ሜኖፖዝ ስለ ሜኖፖዝ ሳወራ ኧረ ምን ጉድ ነው ስጮ አንቺን ራሱ ማስወራሽ አይመስለኝም ዛሬ ቢካዝ አውርቼው የማይወጣ so I'm very happy. I'm happy that I'm here. Yeah. Thank you for inviting me. ከራስሽን ማስተዋወቅን ጀምር እስቲ። ሜሮን እባላለሁ። እንግዲህ ሜሮን በጣም ሰው የምትወድ ከልጅነቷ የሰው ደስታ ደስ የሚላት የራሷን ትታ የሰው በቃ ደስ ሲለው ማየት በቃ የሚያረካት ሴት ከልጅነት እስከ እውቀት በቤተ ክርስቲያን ውስጥ ያደገች በቃ ምን ልበልሽ በቃ የሰው ፍቅር በቃ ደስ ይላታል ማየት የሰው ፍቅር ማየት ደስ የሚላት ልጅ ያ በቃ ሲምፕል የሆነች። ቤተሰቦችሽስ እህት ወንድም አለሽ? ሁላችንም በቤተ ክርስቲያን ያደግነው። ከዛ ወደ ዩኬ መጣሽ? መቼ መጣሽ? ዩኬ እንዴት አገኘሽው? ለንደን ከሆነ ቀጥታ የመጣሽ? አዎ እንደው ተነስቼ ነው እዚህ ጋር ቁጭ ያልኩት። በጣም መጀመሪያ መጣጤ ያው ሁል ጊዜ በልጅነቴ ዶክተር መሆን በጣም ደስ ይለኛል። በቃ እንዳልኩሽ የሰውን ጤንነት በቃ ለኔ ውስጤ በቃ ሰው ጤነኛ መሆኑን ሳይ በጣም ውስጤ ይረካል እና የሚያመውን ሰው ደግሞ በቃ ባክ መሆኔ በሆነ ብደርስለት እምል ሰው ነበርኩና በቃ መጥቼ በቃ ዶክተር ሆኜ ሰውን አግዤ ምናምን ነገር እና የትም አስቤ አላቅም። እዚህ ነው በቃ መምጣት ያሰብኩትና መጣሁኝ። እንደመጣሁኝ ቀዝቃዛ ነበረ። ዲሴምበር አካባቢ ላይ የመጣሁት ትዝ ይለኛልና ዋናው መሀል ላይ የደረሽበት የሚያስለቅሰው ዌዘር ላይ ምንድን ነው ያልኩት። በቃ ምንድን አይነት እንትን ውስጥ ነው የመጣሁት ብዬ በጣም ደነገጥኩኝ። በጣም ይቀዘቅዝ ነበረ። በጣም ግሬ ነው። ሰው ሁሉ ጥቁር ነው የለበሰው። በቃ ምንም ማንም ሀይ ባይ የሚል ሰው የለም። አይ ቲንክ ለ2 ዓመት ተቸግሬያለሁኝ። የ2 ዓመት በጣም ግራ ገብቶኝ ነበረ። ከዛ ግን እየለመድኩት መጣ። ያው የሰው ልጅ የትም ቢኖር ይለምዳል። ለማዳ ፍጥረቶች ነን። እየለመድኩት መጣው። አሁን በጣም ነው የምወደው። ያው ሁለተኛ ቤቴ ማለት ሀገሬ ማለት ይቻላል። እግዚአብሔር ይመስገን። Okay, so አሁን you're the founder of Ethiopian Traditional Method, ETM. Yes, ETM በጣም እግዚአብሔር ይመስገን። እንደምን መሰረትሽው? ምን ያህል ጊዜ ሆነ ከተመሰረተ? ኢቲኤም እንግዲህ አሁን አወጣሁት እንጂ ኢቲኤም በራሴ ላይ በክላይንቶቼ ላይ በቤተሰቦቼ ላይ ስሰራው የነበረ ነገር ነው። ምንድን ነው የሚሰራው? ማለት ከራሴ ብጀምር ኢቲኤም እኔ የመድኃኒት ሰው አይደለሁም። መድኃኒት በቃ እኔ እንትን ነው የሚመስለኝ የሆነ መርዝ ነገር ምውጥ ነገር እዚህ ጋር ቆሞ በቃ እንትን አይልም። ባይ ዘ ዌይ በፊት አንድ ጓደኛዬ በጣም ወዳት ጓደኛዬ ያው የፒሪየድ ላይ ስትሆን ከመድኃኒት አልፎ መርፌ ትወጋ ነበረ
እና በቃ በጣም በቃ ጭንቅ የሚለኝ ነገር ነው ከልጅነቴ። እና ለምንድን ነው ሁሌ ውስጥሽ የሚኖር ነገሮች አሉ አይደል? ስታድጊ የምታያቸው ፖይንት የምትይዣቸው ነገሮች አሉ። እና መድኃኒት ሁልጊዜ በቃ የማልፈልገው ነው። እኔ ሳድግ መድኃኒት እኔ በጣም ትዝ አይለኝም። እኔ መድኃኒት ወስጄ ሁሌ በተፈጥሮ ነገር ነው በቃ የሆነ እንዴት ነው የመጣው እንግዲህ በስራዬ ቢዩቲ ቴራፒስት ነበርኩኝ። ከዛ በፊት በሄልት ውስጥ ሰራ ነበረ እና እማር ነበር። ያው ዶክተር ልሆን ፈልጌ ነበር ብዬሻለሁ። በዛ አጋጣሚ እንዳልሆንኩኝ እንደማልሆን አየሁት። ይሄ ብዙ መጨነቅ የምችል ሰው አይደለሁም። ሰው ሲታመም ደፍሬ ያንን ሰው እንትን ምል ሰው አይደለሁም እና አየሁትና አልቻልኩትም እና ወጣሁኝ። እና ግን ያው አስታክኬ ምንድን ነው መስራት የምችለው ምንድን ተምሬ ምን መስራት እችላለሁ? ቢገርምሽ ከልጅነቴ እንዳልኩሽ ሰው ደስ ሲለው ደስ ይለኛል። በጣም ሀስለር ነኝ ማለት በልጅነቴ የሰው በቃ ሰው ጸጉር እሰራለው፣ አንዳንድ ነገሮች በቃ ማስዋብ፣ ሰው መስማት ምናምን ደስ ይለኛል። እና ራሴን ማዳመጥም ደግሞ በጣም ወዳለሁ። በቃ ከራሴ ጋር ማውራት፣ መጸለይ በጣም ወዳለሁኝ። እና ሁል ጊዜ ይሄን ለምን አትሞክርም? ይሄን ነው የሆነ የሚነኝ ነገር አለ። እና የሆነ አጋጣሚ ከኮሊጎቼ ጋር ኮምን ጋር የሆነ ዲስከሽን ነበር እና መጣልኝ ይሄ ማለት ነው። ለምን አልመዘገብም? ለምን አልሞክረውም? እንዲህ ነገር ደስ ይለኛል፣ እስቲ ልሞክረው ብዬ ጀመርኩኝ ማለት ነው። በጣም ወደድኩት። ሰራሁበት። አዘ ሜካፕ አርቲስት ነኝ፣ ሄር ስታይሊስትም ነኝ። ሰራሁት። ማይክሮብሌዲንግ በዩ ሰርቼዋለሁ፣ ተምሬዋለሁ። ብቻ በቢዩቲ ውስጥ ሄጃለሁኝ እና ሁሉንም ደስ ይለኛል፣ ግን ውስጥ እርፍ ያለ ነገር አላገኘውም። እና በስራዬ ላይ ያው ሰዎች ትተዋወቂያለሽ ማለት ስራዬ ያዘ ቢዩቲ ቴራፒስት ቢሆንም መሳጅ ሳደርግ እንደ ዮጋ የሚሰሩ ከብዙ አይነት ሰዎች ጋር ትተዋወቂያለሽ። እና ማሳጅ ሲደረግ ያው ኢነርጂ ነው እባላለሁ። መጀመሪያ ሳላውቀው ማለት ነው። ኢነርጂ ነው መሳጅ፣ ኢነርጂ ኤክስቼንጅ ታደርጊያለሽ እና ቢኬርፉል ለምትሰጪው እና ደግሞ የምትቀበዩ ኢነርጂ አለ የሚባል የሆነ ኮንቨርሴሽን ላይ ደረስኩ ማለት ነው በስራዬ። ከዛ ይሄ ኤነርጂ እንዴት ነው ምን ማለት ነው ምናምን ብዬ ሪሰርች ማድረግ ጀመርኩ ማለት ነው። ሪሰርች ሳደርግ ኦፍኮርስ ኤነርጂ ኤክስቼንጅ ታደርጊያለሽ እንደዚህ አይነት ነገር ለጤናዬ እንዴት ነው ምናምን የሚለውን ነገር ማድረግ ጀመርኩኝና ዮጋ ለምን አንሄድም? በቃ ጓደኞች ትፈጥሪያለሽ ኢንታይም የምትያቸው ጓደኞች ዮጋ ሌስኮ ዮጋ ከዛ ሌስኮ የሆነ ምናምን ሌስዱ ላይክ ሂሊንግ የሆነ ምናምን ሳውንድ ሂሊንግ ምናምን በሽ እያልኩኝ ይሄዳለሁኝ። እና ሁል ጊዜ ከኔ ጋር የማይገቡ ነገሮች አሉ በዛ ሂደቴ ማለት ነው። ማለት እሺ የጃፓኒዝ አለ፣ የቻይኒዝ አለ፣ የኢንዲያን አለ፣ የኢትዮጵያዊቱ ጋር ነው። እኔ ደግሞ ኢትዮጵያዊ ነኝና የኔስ ብዬ መጠየቅ ጀመርኩ ማለት ነው። እና ያ ነው እንግዲህ ሞር ሪሰርች እንዳደርግበት የገፋፋኝ። እና አሁን ኢቲኤም ምንድን ነው የሚሰራው? ዋናው ኢቲኤም ጀነራሊ በቃ ጀነራል ሄልት ዌልቢንግ ሄልት ላይ ነው። በቃ እንዴት ነው የሰው ልጅ ከስትረስ ነጻ የሚሆነው? እንዴት ነው ከጤናውስ እንዴት ነው ጤናውን መጠበቅ የምንችለው በቀላሉ? ያ እንግዲህ እንዳልኩሽ እኔ መድኃኒት መውሰድ አልወድም። መጽሐፍ ቅዱስም ላይ አትጨነቁ የሚል ጥቅሶች አሉ። ከ25 በላይ እስከ 30 አትጨነቁ የሚል ነገሮች አሉ። ጭንቀት ማለት ስትረስ ነው። እግዚአብሔርን እኔ ደግሞ አውቀዋለሁኝ ብዬ ካልኩኝ ለምን ደሞ የምጨነቀው ማለት ጀመርኩ። ኢትስ ቻሌንጂንግ ባይ ዘ ዌይ፣ በጣም ቻሌንጅ አለው። እንዴት ነው ጭንቀትን የማቆመው የምትዩ ቦታ ትደርሻለሽ። እና ያው ፕራክቲስ ማድረግ ጀመርኩ ማለት ነው። መጾም መጸለይ እንዳለብኝ። ከዛ ደግሞ የመጀመሪያ ምግባችን ቬጅቴብል ነው፣ ጥራጥሬ ነው፣ ፍራፍሬ ነው ተብለናል።
እግዚአብሔር የሰጠን ስጦታችን እና እሱን ከበላን ጤነኛ እንደምንሆን ከእንደገና አበላላችን ስርዓት እንዳለው ያ መጽሐፍ ከመጽሐፍ ቅዱስ ጋር ማገናኘት ጀመርኩ ማለት ነው። እና እኔም ፕራክቲስ አደርገው በጣም ቀላል ማለት ቀላል ታውቂያለሽ። በቃ እግዚአብሔር አባታችን ወይ ምን ያህል እኛ ሰነፍ እንደሆን ስለሚያውቅ ነው አባታችን ይሄን የሰጠን። ሰነፍ ነን እና ጤናችንንም በቀላሉ ማስተካከል እንደምንችል ያው እዛው መጽሐፍ ቅዱስ ላይ ተሰጥቶናል እና ያንን ፕራክቲስ ማድረግ ጀመርኩኝ ማለት ነው። እና ሳየው ራሴ ላይ በጣም እንቅልፍ በዩ፣ ጤናዬ በዩ፣ ውፍረት በዩ አሜን። ከወለድኩኝ በኋላ ወፍራም ባልባልም ወፍራም ነበርኩኝ፣ ግን ከስቼ ግን የሆነ የፈለግኩት ቦታ አልነበርኩም። እና ምንድን ነው እላለሁ፣ በቃ ለምንድን ነው ማልከሳው? እኔ ጥሩ ነው የምበላው ነው እና እንደዛ እየበላሁኝ ለምንድን ነው ማልከሳው? ከዛ እስቲ ብዬ ለምን እስቲ ይሄንን ልሞክረው ብዬ በራሴ ጀመርኩ ማለት ነው። እና አንዳንድ ኢንግሪዲየንቶችን ራሴ አወጣጣሁኝ። ኤክሰርሳይሳችንም እንደዛው ሪሰርች በማደርገው እና ራሴ በማየው ከቤተ ክርስቲያንም ፒክ በማደርጋቸው ጀመርኩኝ ማለት ነው። ያው ነው አይዲያ በጣም የሚያስብል በቃ ሾክ ነው የሆንኩት ለራሴ። አላመንኩም ስልሽ ራስሽ ላይ ትልቅ ለውጥ አየሽ። በጣም ላይክ ይህን ሁሉ አመት ልለወጥ ብዬ ያልኩት አሚን ሰውነቴን ልክሳ እና አእምሮዬንም ከአንዳንድ ነገሮች ላስተካከል ብዬ የነበርኩ ያደረግኩት ነገሮች ዜሮ በቃ ብልበልሽ ምንም እና ይሄኛው ወዲያው ነው እና ውስጤ እየተቀየረ ጭንቅላቴም እንደዛው ሰውነቴም እንደዛው እና የሚገርምሽ 1 ሳምንት በጣም ነው ለውጥ ያየሁበት እና አሁን ላይክ ዋው ይሄ ነገር እውነት ነው ማለት ጀመርኩና አንዳንድ ጓደኞቼ የምላቸው ክላይንቶቼ በጣም ቅርብ የሆንኳቸው ከነሱ ጋር እንደዚህ ነው እና ለምን እስቲ እንሞክረው ምናምን አልኳቸው። ያ አሉኝ ሞከር ነው ወዲያው በዛው ተጀመረ። እግዚአብሔር ይመስገን። ግን እምልሽ ፈራው ለማውጣት ፈራው። ምክንያቱም የምታመን አልመሰለኝም መጀመሪያ። ምክንያቱም በጣም ሲምፕል ነገር ነው። ያው አንዴ ግን እግዚአብሔር ደግሞ አላማው ካድርጎ ከሰጠሽ ከጀመርሽ ካመንሽው የሆነ ነገሩን ያስተካክልልሻል። ወደ ዲቴሉ በደንብ እንገባበታለን። ግን የዛሬ ሳብጀክታችን ፔሪሜኖፖዝ ነው። በአማርኛ ይሄ ምንድን ነው ብዬ ቼክ ያው ጉግልን ጠየቅኩ እና ማረጥ አለ። እሱን ተርም ሰምተሽዋል? አንድ ነገር ሲቆም ማለት ነው። አዎ ሰምቼዋለሁ። ፔሪሜኖፖዝ ለማረጥ እየተዘጋጀ ነው ማለት ነው። እና ሜኖፖዛል ደግሞ ዛሬ ስናወራበት ዝም ብሎ በፔሪሜኖፖዝ እያልን እንዳንሳሳት ትክክለኛው አይሆፕ ትክክለኛው ቃል ነው። ካልሆነ ተመልካቾች እንግዲህ ኮሜንት ላይ ንገሩን። እና እዚህ ሳብጀክት ላይ ብዙ ሪሰርች ዓለም ላይ ስታዩ ብዙ ሪሰርች አልተሰራም ሜኖፖዝ ላይ። አሁን እንደውም ሪሰንት የርስ ስለ ትሪትመንትም ይወራል። ሴቶችን እንዴት ምን ያህል አፌክት እያደረገ እንደሆነ ይወራል። እና ግን እኛ ማህበረሰብ ላይ ሳይ ምንም ነገር የለም። እንዴት ነው እኛን አፌክት አያደርገንም? እንዴት ነው ማንም ስለዚህ የማያወራው ብዬ ማሰብ ጀመርኩኝ። ከስንት ዓመት እድሜ ያሉ ሴቶች ይህንን ፕሮግራም ይዩት ያለሽ? በጣም ጥሩ ጥያቄ ነው። ባይተወይ ሁሉም ሴቶች መጀመሪያ ቢያዩት ከ20 ጀምሮ 25 ጀምሮ በሪሰርች ቢያደርጉበት ጥሩ ነው ላለው። ምክንያቱም አንዳንዴ አይታወቅም መቼ እንደሚመጣ፣ ግን ከ35 ጀምሮ የሚጀምርበት ታይም ነው ይባላል። እስከ 51 ምናምን ድረስ የሚጀምርበት ስፔሻል ከ40 እስከ 51 ድረስ በቃ በደንብ የምታይበት እንትን ነው ይባላል። በፊት ድሮ እኛ የምናውቀው የሆነ 50 ውስጥ ስትገቢ የሚጀምር ነገር። እኔ ግን እኔ በእውነት ነው የምልሽ ሜቢ አልነገሩኝ ይሆናል ቤተሰቦቼ።
ምንም የማውቀው ነገር የለም። እኔ I think ብዙ ሰዎች ናቸው ማናችን እንደሱ። ምክንያቱም ለምን ይመስልሻል? በእናትሽ እኔ አሁን ይሄንን እንደዚህ እንኳን በእውነት ጠራሽኝ፣ እኔ በጣም ነው ደስ ያለኝ ስለ እውነት። እኛ ሀገር እንደዚህ አይነቱ ነገር ያልበዛው ለምን መሰልሽ? አሁን እየተሰማ ያለው በፊት ያልበዛው አበላላችን እንደዚህ ሀገር አይደለም፣ እንዳሁኑ አይደለም። ሞር ቬጅቴብል ሞር ጾም ጸሎት ገብቶሻል። ቤተ ክርስቲያን ኤቭሪዴይ ነው የምንሄደው። አትሊስት በሳምንት አንዴ እንሄዳለን። ያ ሰውነታችንን እንደዚህ ያ ከዛ በጣም ከሚጨነቀው ስትረስ ነው። ሜኖፖዛልም ሆነ ፔሪሜኖፖዛልም ሆነ የሚመጣው ከስትረስ ነው። ኦኬ። ስለዚህ አመጋገባችንም እንደዛው አመጋገባችን ለሰውነታችን የሚመጣጠን ካልሆነ ናቹራል ካልሆነ ከእንደገና ደግሞ ከልጅነታችን የሚደርስብን ብዙ አይነት ችግሮች አሉ። በቤተሰብም ይሆናል፣ በራስሽን በትዳርም ይሆናል፣ በተለያዩ ነገሮች የሚመጣ ስትረስ አለ። ያ ከልጅነት ይጠራቀማል። ኦኬ። እና ኢሞሽናል ማለት ነው። ኢሞሽናል ስትረስ የምንለው ነገሮች እነዛ እንትን ብለው ሰውነታችን በጣም ይታገሰናል ከልጅነት እንደ እግዚአብሔር ማለት ነው። ያው እግዚአብሔር በብሱ አምሳል ነው የፈጠረን አይደል? እንደዛ ማለት ነው። ሰውነታችንም ይታገሰናል። የሆነ ሰዓት ላይ ግን በቃ ይወጣል ማለት ነው። እና ያ ሰዓት ምንድነው 35 አካባቢ በቃ ሞር ኢንዲፔንደንት ሆነሽ በራስሽ እንትን የምትይው ነው። እና ጭንቀቶች ምናምኖች ማስወገድ ትፈልጊያለሽ። ግን ያንን ለማስወገድ የምትበያቸው ነገሮች ኦር የምታስቢያቸው ነገሮች ኦር በስራ ይሆናል በምናምን እንትን ጥሩ እረፍት እያገኘሽ አይደለም። አንድ ሁለተኛ ነገር ደግሞ ኔቸር የሆነውን ነገር ላይ ሞር ፎከስ እያደረግን አይደለም። በአሁን ሰዓት ሞር ወደ ኮምፒውተራይዝድ የሆነ ነገሮች ወደ ኮምፒውተር፣ ወደ ላፕቶፕ፣ ወደ ስልካችን ነው ፎከስ የምናደርገው። ከኔቸር እንደተፈጠርን ረስተነዋል። እና ያ አገር ቤት ስለሌለ በፊት አናየውም። ብዙውን ነገር ሰው በቃ ቡና ተጠጥቶ ውስጥ ታወሪያለሽ። ሴቶች ወንዶችም ወጥተው እግር ኳስ ምናምን ይጫወታሉ ምናምን ስትራሳቸውን በዛ ያወጡታል። ገብቶሻል? ይሄ አበላላቸውንም እንደዛው። አሁን ግን ያ ነገር ስለሌለ ሞር እየወጣ መጣ ማለት ነው። እና ሰው ኮንትሮል ሊያደርገው አልቻለም። አሚን ሲምፕተሞቹ ሪሊ ሲሪየስ የሆኑ ሲምፕተሞች ናቸው። ግን ፔሪሜኖፖዝ እና ሜኖፖዝን እንዴት ዲፋይን ታደርጊዋለሽ? ልዩነቱ ፔሪሜኖፖዝ እንዳልኩሽ ከሜኖፖዝ ከመሆንሽ በፊት የሚታዩ ሲምፕተሞች ናቸው። ሜኖፖዛል ግን ለሆነ ለ12 ወር ፔሪድ አታይም። እስቲ ሲምፕተሞቹን እንያቸው። እኔ አሁን ኤክስፒሪየንስ አረኳቸው የምለውን ሊስቶቹን እኒና ሜቢ አንዳንድ ሰው ይሄ ሲምፕተም እያስቸገረው ከሆነ እና እንዴ ይሄ ሊሆን ይችላል ብሎ እንኳን ካሰበ የኔን ኤክስፒሪየንስ ሼር ላድርግሽ፣ ሊስት ላድርጋቸው እና እነዚህ መጀመሪያዎቹ አይደን ነው። እኔ ከፔሪሜኖፖዝ ጋር እንትን አላገናኘሁትም። ምን ሆኜ ነው እያልኩኝ ነበረ የማየው። አሁን እንዳልሽው የጸጉር መነቀል እንደ ኖርማል ሳይሆን እንደዚህ ሱ እየተጎተተ የሚወጣ ጸጉር፣ የፒሪየድ መዛባት ላይክ ጀነራሊ እኛ የምናውቀው ይቀንሳል እየተባልን ነው የምናሰብ፣ ግን ደግሞ እየበዛም የሚሄድ አለ። ቀኖቹ አንዳንድ ጊዜ ለ2 ሳምንት ለ1 ወር ድረስ የሚመጣ አለ። እና ዶክተሮች ጋር ስትሄጂ እነሱ እንኳን ሪሊ አይነግሩሽም። ሌላ ሲሪየስ የሆነ ኮንዲሽን ነው የሚያሳስቡሽ እንጂ ኢኩድ ቢ ይሄ ብሎ እንኳን ፖይንተር አይሰጡሽም። ሃርት ፓልፒቴሽን፣ ልብሽ በጣም የመምታት አንድ ቀን የደወልኩበት አለ 111 በቃ ይሄ ሃርት አታክ ነው እንጂ ይሄ ኖርማል አይደለም በሚለው ምንም እየሰራው አልነበረም። ልክ ቁጭ ስል በጣም የልብ በጣም መምታት ጆሬ ውስጥ ሁሉ የሚሰማ አይሰድ አይ በቃ ይሄ ደፍነትሊ ሃርት አታክ ነው ብዬ ሰርቫይቭ ቢደረግ አልመሰለኝም ነበሩስ እንደዚህ አይነት ሲምፕተም ተሰምቶሽ። ከዛ በኋላ ሆት ፍላሽ፣ አሁን ሆት ፍላሹ ሲመጣ ነው ዩ ቲንክ ሜቢ አንዳንዶቹ ከሱ ይሆናል። ስለዚህ ሆት ፍላሽ
በየአንድ ሰዓቱ በየ2 ሰዓቱ የሆነ የሚሞቅ ነገር የሚሰማሽ ነው ላይክ ከወገብሽ በላይ እና አይሰድ ልክ እሱ ሲመጣ አይሰድ ኦኬ ግን ብዙዎቹን ሲምፕተሞችም ስቲል ኮኔክት አላረኩትም ቢኮዝ እኔ ማስበው በቃ ፔሪድ ይጠፋል ከዛ ሜቢ ትንሽ ልነጫነጭ እችላለሁ that's it ከዛ ደግሞ የቫይታሚን ዲፊሽንሲዎች እና affecting maybe your nerves ፊትሽ ላይ የሆነ ቫይብሬት የሚያደርግ ነገር የሚመጣ ኦር ጉልበቶችሽ like ምንድን ነው ይሄ ደግሞ it's like የማያልቅ ጉድ frozen shoulder እኔ ስሙን ራሱ ሰምቼው አላውቅም እንደውም አንድ ጓደኛዬ frozen shoulder አሉኝ ብላ ስትመጣ ምንድን ነው ደግሞ ምን አይነት ጉድ ነው ይዘሽ የመጣሽው ምን አይነት ኮንዲሽን ነው ይሄ ብያት 6 ወር ብቆይ ነው ከዛ በኋላ እኔም እጄን እንደሷ ማነቃነቅ ጀመርኩ you can't move your arms እና ሰውነትሽ ነው እንዳለ የሚነቃነቀው አንድ ነገር እዛ ጋር ፒክ ለማድረግ ስትፈልጊ እና በጣም ፔንፉል የሆነ እና ትሪት ካላደረግሽው ደግሞ እየባሰበት የሚሄድ ቆዳሽ ላይክ የመድረቅ የመሸብሸብ አይደለ እንደ ሌላ ጊዜ በትንሹ ሳይሆን የሆነ በ2 ሳምንት ውስጥ ትልቅ ለውጥ የምታይበት እና ይሄ ከየት መጣ ላስት ዊክ አልነበረም የምትዩ ሌላ ደግሞ ትልቁ ለእኔ ኮግኒቲቭ ፋንክሽን was like ዜሮ ምንም ማስታወስ ምንም ነገር በቃ አላስታውስም ብሬን ፎግ የሚሉት አሁን it's like አሁን እንደዚህ ስታወሪ ቃላቶች ይጠፉብሻል ወይንም ሮንግ ሲሚለር የሆኑ ቃላቶች ትናገሪያለሽ ግን it's the wrong one አንቺ ማለት የፈለግሽው አይደለም የወጣው ሌላ ነው እና ምን አልኩ እንዴት እንደዚህ አልኩኝ ወይንም ስትጠቀሚበት ይሄ ሁሉ አመት የኖርሽው ቃላቶች እንደዚህ ስታወሪ ይጠፋል ልክ ልትናገሩ ሲል የለም ከዛ በኋላ የሆነ ከ5 ደቂቃ በኋላ አውርተሽ ስጨርሽ ይመጣል እና ማይንድ ድብቅብቆሽ እየተጫወተ ነው ከኔ ጋር ወይስ ምንድን ነው የሰው ስም ኮምፕሊትሊ በቃ ይጠፋሻል የቦታዎች ስም አንድ ጊዜ እንደው መስሪያ ቤት ሆኜ ስሜን ስትጠይቀኝ ብላንክ ሆንኩኝ for a few seconds እና ከዛ እሷም እንዴ ስሟን አታውቀውም አይነት ነገር መልክ ነበራት እና እኔ ራሴ ስሜ ጠፋኝ ሁሌ ማቃቸው የምጠቀማቸው ነገሮች አንዳንድ ሰዎች ጠይቀኝ I just go blank እና አሚን እንደው ሰው ምን ይለኛል ማልል ሰው ስለሆንኩና የማላፍር ሰው ስለሆንኩ ነው እንጂ ብዙ ሲቹዌሽኖቹ የሚያሳፍሩ ነበሩ እና እንደውም እንዴት በዚህ ጊዜ ፖድካስትን ይጀምራለሁ ከቤተሰብና ከጓደኛ ጋር እንኳን ኮሚኒኬት ማድረግ ያቃተኝ እንዴት ሚዲያ ላይ ወጥቼ እናገራለሁ እና አንዳንዴ ቃላት ሲጠፋብኝ ይሄ ነው ችግሬ forgive me ያልኩኝ እና እነዚህ ኤክስፒሪየንስ ያደረኳቸው ሲምፕተሞች ናቸው ሌላ ደግሞ ብዙ ሰው ሪፖርት የሚያደርገው ቀደም እንዳልሽው ክብደት መጨመር አለመተኛት በጣም ብዙ ሰዎች የሚቸገሩበት again stress anxiety የመጨነቅ ብዙ የማሰብ የመነጫነጭ ራስ ምታት ብዙ ሰዎች ኮምፕሌን የሚያደርጉት ናይት ስዌትስ ሌሊቱን ሙሉ የማላብ እና ኖርማል ማላብም አይደለም ላይክ አንዳንድ ሰው 2-3 ፒጃማ የሚቀይርበት ሌሊቱን አንሶላ ሁሉ የሚቀይርበት በደንብ ረጥቦ ማለት ነው ባለቤቶቻቸው አንዳንድ ሴቶች እንዲነኳቸው አይፈልጉም ጆይንት ኤክስ ስቲፍነሶች ኤክስፒሪየንስ የሚያደርጉ ሌላም አሉ አምሹር አንቺ የምትጨምሪው ካለ እዚህ ላይ ግን አይ ቲንክ ማጆሪቲ ብዙ ናቸው ማጆሪቲውን ብለሽዋል እና ኦፍ ኮርስ ኦል ዲስ ሲምፕተምስ የፔሪሜኖፖዝ ብቻ ነው ማለት አይደለም እንደዚህ አይነት ሲምፕተሞች ካሉሽ ኦፍ ኮርስ you have to check with the doctors ግን እዛ እድሜ አካባቢ ከሆንሽ ከ40 ጀምሮ ከሆንሽ go and check your hormones definitely ሁሉም ሴቶች በዚህ ሲምፕተሞች አፌክትድ ይሆናሉ እንዳልኩሽ ትልቋ እህቴማ እሷ በጣም ጠንካራ ነች አበላሏ እኛ ቤት የሚገርምሽ ሞር ቬጅቴብል ነው የሚበላው በቃ ልክ እንደ ድሮ ነው የምንኖረው
ማለት ስጋ ትክክል እንዳልሆነ ታውቀዋለች እና በጣም ጤነኛ ነች። በጣም ጤነኛ ነች ስልሽ በጣም ጤነኛ ነች። እንደ ልጅ ትሮጣለች። እንግዲህ መጀመሪያ ልጅ ነች። ስለዚህ ምንም እሷን አፌክትም አላደረጋትም። ያ አይ ዶንት ቲንክ ሳታውቀው ነው ያለፈው ይመስለኛል። ወደ ኢቲኤም ልመልስሽ። የትራዲሽናችን በጣም የምወደው ማከብረው ትራዲሽን ነው ያለን። ያሁኑ ተለወጠ እንጂ በፊት አበላላችን ሞር ቬጅቴብል ነው፣ ሞር ፍሬሽ ነው የምንበላው። ፍሩትም እንደዛው አለ። በጣም ኦኬዥናሊ ነው ስጋ የሚበላው። በድሮ ጊዜ ነው የምልሽ አይደል? እና ኢቭን ዳቦ ራሱ ድፎ ዳቦ ኦኬዥን አለው የሚደፋበት የምትበይበት። ያንን እንትን ብንል አይ ቲንክ ጤናችን በጣም ጥሩ ነው የሚሆነው። ያንን ነው ያየሁበት እኔ በሪሰርች ላይ ያንንም አካትቼ ነው የሰራሁበት። እና የሰው ልጅ መጨነቅ እንደሌለበት በጣም አንደኛው ዋነኛው ጭንቀት ነው ይህን ሁሉ ነገር የሚያመጣው። ሆርሞኖችሽ በጣም ከአቅም በላይ ሰውነትሽ ከአቅም በላይ ሲጨነቅ፣ ስፔሻሊ ደግሞ ኢሞሽናል ሀርት የሚባለው ኢሞሽናል የተቃጠለ ነገር ጋታችን ውስጥ ይቀመጣል። ያ ኢሞሽን ማለት ከልጅነት ጀምሮ የሚቀመጥ ነገር ነው እና ከልጅነት ጀምሮ ተቀምጦ ሜቢ በራስ ምታት ይመጣብሽ ይሆናል ወይ በወገብ ወይ በምናምን ኤቭሪዴይ ብቻ ይቀመጣል። እንደንትን የሆነ ማስቀመጫ ያስቀምጥና የመጨረሻ ላይ ፍሌር አፕ ያደርጋል እንደገና ማለት ነው። እና ያ ከዚህ መውጣት አለበትና ለዛ ነው ብሪቲንግ ኤክሰርሳይዝ የምንሰራው። በኢቲኤም ውስጥ ብሪቲንግ ኤክሰርሳይዝ በጣም ትልቁና ኢሴንሻል ብዬ የማስቀምጠው ብሪቲንግ ኤክሰርሳይዝ ነው። ሁለተኛ ነገር ደግሞ ወደ ልጅነት መመለስ። አሁንም ወደ ልጅነት እንደምንመለስ መጽሐፍ ቅዱስ ነግሮናል። ማለት ልጅ በጣም ፍቅር ናቸው። ኢቭን ብትቆነጠጫቸውም ብትመቻቸውም ተመልሰው ወደ አንቺ ጋር ናቸው። ይሄ መጥፎ የሚባል ነገር ውስጣቸው አይቀመጥም። ሁልጊዜ በፍቅር ነው የሚያዩሽ። ገና ልጅ ስትይ ራሱ ደስ ይልሻል። እና የሰው ልጅ አበላላቸው ራሱ ለልጆች የምንሰጠው ለልጆቻችን የምንሰጠው ምግብ የተለየ ነው። በጣም በቃ በስነ ስርዓት ተጠበን ሰርተን ቬጅቴብል አብዝተን ስጋ ከጊዜ በኋላ ነው መብላት የሚጀምሩት። ቺክን ሜቢ እንጀምርላቸው ይሆናል እንጂ በቃ እሱንም ከጊዜ በኋላ ነው የሚበላው። ፊሽ፣ ቺክን፣ ስጋ ምናምን ከጊዜ በኋላ ነው የሚጀመረው። እና ጤነኞች ናቸው ልጆች። ለምን አይታመሙም ልጆች? ጭቃ ላይ ነው የሚራገጡት። ነርሰሪ ሂጂ፣ መሬት ላይ ነው በቃ የሚሆን ሲስተማቸው ቢውልድ አፕ ማድረግ አለባቸው። መሬት ላይ ይጫወቱ ጥሩ ነው ተብሎ ግን ምክንያቱም እጃቸው መሬት ስለሚነካ እጃቸው ደግሞ መሬት ደግሞ ኤሌክትሮላይት አላት። ዴር ሞር ካልም ናቸው ልጆች። አንለስ ይሄ ጁስ ምናምን ይሄ ስኳር ምናምን ካልተሰጣቸው በስተቀር አይደል። እና ከኔቸር ጋር ስለሚገናኙ ይሄ መጥፎ የሚባለውን ነገር አያውቁትም። ጀነራሊ እንደ ልጆች ብንሆን ነገሮቻችን ሁሉ ይለወጣሉ እና ወደ ጤንነት እንመለሳለን ማለት ነው። እንግዲህ ዳስ ኦልተርናቲቭ ማለት እሱ ነው። ለምን አሁን ዩኬ ውስጥ ብትይ ዩኤስ እንደዚህ አይነት ሀገሮቹ ላይ ትሪትመንት ሲባል ኤችአርቲ ነው ያለው፣ ሆርሞን ሪፕሌስመንት ቴራፒ። ብዙ ሰዎች ትልቅ ለውጥ አምጥቶልናል ፖዚቲቭ ሆነ ይላሉ። በዛም ልክ ደግሞ የሚፈሩትም አሉ፣ ሳይድ ኤፌክቱን ሪስክ አለው ብለው። አንዳንድ ሀገሮች ደግሞ እሱ ኦፕሽን የለውም እንደውም። እና ኦልተርናቲቭ ምንድን ነው ለሚለው አሁን ሜንሽን ያረግሻቸው ይሄም ይሆናል። ያው ስለ ኢቲኤም ነው የምናገረው። አሁንም ያው የራሴ በተሞክሮ የራሴም ላይ ሀፕን አድርጎ ስለነበረ በተሞክሮ ላይ ነው የምነግርሽ። እኔም አሳልፌው ስለነበረ የኔን ተሞክሮ ኤችአርቲ ለማይስማማው እንደኔ መድኃኒት ለማይወድ ኦር ደግሞ ለማይችል ያንን መድኃኒት መግዛት የማይችል ወይ ደግሞ እንደዛ ሁልጊዜ መጠቀም የማይወድ
የተለያዩ ነገሮች ሄልት ኮንዲሽን ያላቸውም ሰዎች የማይጠቀሙ ለእንደነዛ አይነት ሰዎች ይጠቅማል ብዬ ገምታለሁ እኔ ስለተጠቀምኩበት እና ደግሞ ብዙ ተማሪዎችም በጣም ተጠቅሞበታል እግዚአብሔር ይመስገን እና በጣም ቀላል እና እንዳልኩሽ ወደ ኔቸር መመለስ ረስተነዋል ኔቸር እንደሆነን አፈጣጠራችን ኔቸር እንደሆነ ረስተነዋል እና እስቲ እንውጣ ወደ ፓርክ ጠዋት ተነስተን እስቲ ብዙ ሰው በማይወጣበት ታይም ጸጥ ባለበት ታይም ጠዋት በጣም ደስ ይላል ወተን እስቲ ወክ እናድርግ ፓርክ ካለ ወክ አድርገን በእግራችን እስቲ ፓርክ ውስጥ ከ10 እስከ 20 ደቂቃ ወክ እናድርግ እስቲ ብሪዲንግ ኤክሰርሳይሳችንን እንትን እንበል እዛ እንግዲህ ፓርክ ውስጥ ንጹህ ፒውር አየር ነው ያለው ፒውር ኦክሲጅን ነው ያለው ብሪዲንግ ኤክሰርሳይዝ ምን ያካትታል እስቲ breathing exercise በቃ you breathe and you inhale and you exhale ግን I'm sure ወደ ኢቲኤም ስትመለሺ እግዚአብሔርን እያመሰገንን መጀመሪያ ብሪዝ ከማድረጋችን በፊት ባለን ማመስገን ሰውነታችን እንዲረጋጋ ያደርጋል ከዛ ኢንሄል ማድረግ ማለት ነው እግዚአብሔርን እያመሰገንሽ ወደ ውስጥ ኢንሄል ታደርጊና ሆድሽን ኤክስፓንድ ታደርገዋለሽ በአፍንጫ መሆን አለበት ማለት በአፍንጫ ደግሞ የሚሆነው ወደ አእምሮችን ቶሎ የመግባት እንትኑ ይፈጥናል ሁለተኛ ነገር ፒዩሪፋይ አድርጎ ነው የሚገባው ውስጣችን የአፍንጫ ውስጥ ያለ ጸጉር ፒዩሪፋይ አድርጎ ነው የሚገባው እግዚአብሔር ቸርነቱ እና ከዛ ትንሽ እንቆያለን ማለት ነው ይዘ ነው ቀዩ ኢንሄል ከዛ ትንሽ ትቆያለሽ ይዘሹ ከዛ ከሆድሽ ነው ኤክሴል ለምታደርጊው በአፍሽ የዛ ሰዓት ያለሽ መጥፎ ነገር የተባለው ጠቅላላ እግዚአብሔርን እንደ ቸርነት ብለሽ ታስወጫለሽ ማለት ነው ይሄንን ሁሉ የምታደርጊው ግን በአእምሮሽ ነው እየተናገርሽ ሳይሆን ወደ ውስጥ እያስገባሽ ከዛ ሆልድ ታደርጊዋለሽ ከዛ ወደ ውጪ በኋላ ወይ መጨረሻ ላይ እናደርገዋለን በጣም ደስ ይለኛል ብታደርጊው አንቺም በጣም ደሞስት ካልም የሚያደርግሽ ነርቨስ ሲስተሞችን ካልም ያደርጋል ኦክሲጅን ምን ያህል እንደሚያስፈልገን የተሰጠንም የእግዚአብሔር እስትንፋስ ውስጣችን አለ እና ያንን ያስታውሰኛል ያንን ፕራክቲስ በማድረግ ሰዓት እና ትልቅ አስተዋጽኦ አለው ኦክሲጅን ለሰውነታችን በአሁን ሰዓት በስትረስ በደንብ ኢንሄል አናደርግም ኦክሲጅን ይሄ ኖርማል የምንተነፍሰው ብቻ አይበቃንም ምክንያቱም ብዙ ስትረስ ስላለ ተጨንቀናል ሁለተኛ ነገር ደግሞ ያለን በሰራውንዲንጋችን ናቹራል ነገር የለም ስለዚህ ጥሩ የሆነ ፒውር የሆነ ኦክሲጅን የለም ስለዚህ ወተን ፓርክ ውስጥ መሆን አለበት ግዴታ ወይ ፓርክ ውስጥ ወይ ጋርደናችሁ ውስጥ ሊሆን ይችላል እና በአንድ ጊዜ ነው በቃ የሚገርምሽ ኦክሲጅን ምን ያህል ጠቃሚ እንደሆነ ኦክሲጅን ለራስ ምታት በጣም ነው የሚያድነው ሆድሽንም እዚህ ጋር ቢያምሽ ብዙ አይነት ሲምፕተም ካለሽ do your breathing exercise ጥፍት ነው የሚያደርግሽ ኢቨን ረሃብ ያጠፋል ኦክሲጅን በጣም የሚገርመው ነገርና እዚህ ቅድም ክብደት ለመቀነስ ራሱ በጣም ይረዳል እኔ ባንዴ ነው የቀነስኩት ይሄን ስጀምራልሽ ለሱ ምን ትጨምሪበታለሽ እንዳልኩሽ አንድ ሳምንት ነው የፈጀብኝ ክብደት ለመቀነስ ተማሪዎቼም በአራት ሳምንት ውስጥ ከ12 ኪሎ በላይ የቀነሱ አሉ በአራት ሳምንት ውስጥ ምን እያደረጉ ነው እሱን እኮ ነው የምልሽ ይሄ ማለት ሾክ ነው የሚያደርገው ሰው አያምንም ማንም ሰው አያምንም ደግሞ መቀነስ ብቻ አይደለም የአእምሮሽን ሰላም ነው የሚሰጥሽ ምን ያህል ውስጥ ያለው ይሄ እንግዲህ ሚውከስ የምንበላቸው ነገሮች የምናስባቸው ነገሮች ወደ ውስጥ የምናስገባቸው ነገሮች ውስጥ ገብተው ያለ ባክቴሪያ አስቢው ያለ ሚውከስ አስቢው እነዛ ሁሉ ናቸው ይሄ የምግብ ብቻ አይደለም ውፍረት በምግብ ብቻ የሚመጣ አይደለም ላትበይ እኮ ትችያለሽ ግን ስቲል ትወፍሪያለሽ ለምን ይመስልሻል አሁን ፔሪሜኖፖዝ ላይ ኦር ሜኖፖዝ ላይ ችግሩ እሱ ነው እኔ I didn't change my eating habit ምንም የጨመርኩት ነገር የለም ምግብ ላይ ግን እየወፈርኩ ነው የሚሉ ሰዎች ብዙ አሉ ማት ስትረስ ነው በቃ ውስጥሽ የምናስገባው እንዳልኩሽ የሰውነት ግን ውስጥሽ ስትረስ ስለሆነ
ነው እንጂ የምታመጪው- ጀነራሊ ላይፍ ላይ አንቺ ስትረስ ሆነሽ ነው? ወል የሚገባ እኮ ነው ስትረስ ወደ ውስጥ የሚገባ ነው። ያው አእምሮሽ ይጨነቃል፣ ከዛ ውስጥሽንም ያስጨንቀዋል አይደለ? የሚገባ ነገር ነው። እንደ ኤር ነው እኮ ስትረስ ማለት ላይክ አስተሳሰብሽ ነው። ግን ደግሞ የምናስገባው ነገር ደግሞ ልክ እንደ ውሃ፣ አሁን ቀዝቃዛ ውሃ ሰውነታችን አይወደውም፣ አይፈልገውም። ምክንያቱም አፈጣጠራችን 37 ዲግሪ ነው ውስጣችን እና ቀዝቃዛ ስንጨምርበት እሱን አሙቆ እሱን እኛ እንደዚህ ስንነካው እንኳን በጣም ነው የሚያስደነግጠን ቀዝቃዛ፣ ስፔሻሊ ዊንተር ታይም አይደል? ኢቨን ሰመር ታይም ራሱ ቀዝቃዛ ነገር ደስ አይለንም አንዳንዶቻችን። እዚህ ላይ ደስ ካላለን ውስጣችን እንዴት ደስ ይለዋል? ስለዚህ ባላንስ መሆን አለበት። የምንበላቸው ነገሮች ከቦዲ ቴምፕሬቸራችን ጋር ባላንስ መሆን አለባቸው። ሶ ያንን ማስተካከል፣ በተቻለን መጠን ደግሞ ግሪንስ ማብዛት፣ ቬጅቴብልስ ነገሮችን ማብዛት፣ እንደ ፍሩት ማብዛት። አጌን ደግሞ ስንበላ ፍሩትም ሆነ ቬጅቴብልስ በሙቅ መሆን እንዳለበት። አሁን እኔ ትምህርቴ ላይ ልጆችን ተማሪዎችን የምነግራቸው እንደዚህ ነው። ሜክ ሹር ቆራርጣችሁ እንደ ኢንፊውዥን ማድረግ ማለት ነው። ውሃ በሙቅ ውሃ አስቀምጠው በሙቅ ውሃ ውስጥ አድርጋችሁ ከዛ መጠጣት፣ ከዛ እየበላን ማብላት፣ ከዛ መጠጣት። ያ ከዚህ ነው እንግዲህ መፈጨት የሚጀምረው አይደለ? እዚህ ጋር ያኘክ ነው። አንዳንዴ ሙሉ ልንከተው እንችላለን እኮ በችኮላ። ስፔሻሊ እዚህ ሀገር ታይም የለሽም ለመብላት። ስለዚህ ወጥ ነው የምታረጊው። እንደዛ አድርገሽ እዚህ ጋር ስቶማትክሽ እንዴት ያንን እንደ ፔስት አድርጎ ለመስራት የሚፈጀው እንትን አስቢው። እና ያንን እችን የምታክል ስቶማክ አይኖ ወደ 4 ሊትር ሊይዝ ይችላል እኮ። ግን የምትሰጪው ስትረስ ከየት ጀምሮ ነው? ከዚህ ጀምሮ ነው የምትሰጪው ስትረስ። ኮንቲኒየስሊ ስትረስ ነው። አበላል ላይ ስትረስ ሆኖ፣ በስራ ስትረስ ሆኖ አስቢው። የላይፍ ስታይልሽ ስትረስ አድርጎት እንቅልፍም ከሌለ አስቢው። ስለዚህ ያንን መንቀነስ አለብን፣ ላይክ ባላንስ ማድረግ አለብን ያንን ነገር። ስለዚህ ሰውነታችንን ማገዝ አለብን በእንደዚህ አይነት ነገር። በጣም ነው ሰውነትሽ የሚወደው። እንዴት ሙቅ ውሃ እንዴት ምናምን ያሉኝ ሰዎች አሉ። መጀመሪያ በጣም ነው የሚያስቃውሽ። አይተሽዋል ቲክቶክ ላይ የተወሰኑትን አሁን እንደገና ሌላም ደግሞ እንትን እንላለን። በጣም በቃ መጀመሪያ ላይ ሁሉ ጊዜ በጣም ግራ ይገባቸዋል። የለመድነውን ነገር እንደዚህ አይነት ነገር አዎ። ሜሮን አንዳንዱ ፈርቶ 1 ሳምንት የፈጀበት አለ። ይሄን ነገር እንዴት ነው የምጠጣው ወይ እንዴት ነው የምበላው? እንዴት ነው እንደዚህ አይነት ምግብ አለ እንዴ ምናምን፣ ምን አይነት አመጋገብ ነው ምናምን የሚሉ አሉ። ግን ልክ ከጀመሩት በኋላ ምንድን ነው የሚሉት በቃ። እና በቃ ሲምፕል መሆን አለበት። የሰው ልጅ ሲምፕል መሆን አለብን። በጣም እንትን እንለዋለን፣ በቃ ከአቅማችን በላይ እንሄዳለን ምግብ ለመስራት። ግን ሞስት ኦፍ ኒውትሪሽኖቹን እየገደልናቸው ነው በምንሰራባቸው ጊዜ። እና ያንን ነው እኔ ደግሞ አበላላችን፣ ኩክ አደራረጋችን 10 ደቂቃ የምትፈጅ ነች። እንትን ማቁላላት ምናምን የለም እኔ ጋ። ግን በጣም የሚጣፍጥ በጣም በቃ ኢንጆይ አድርገሽ የምትበዩ በቃ በቀን አንዴ ነው የሚበላው። እኔ እንትን ላይ አንድ ቀን በልተሽ አያስፈልግሽም። እና የሰው ልጅ 3 ጊዜ መብላት እንደሌለበት ይህንን የምለው ያው መድኃኒት የሚወስዱ ሰዎች ኦፍኮርስ ጤናቸው ላይ እንትን ያለ ኦፍኮርስ። ግን ምን ያህል ቀላል እንደሆነ ህይወት ከዛ በኋላ በቃ ቀላል ብልሽ ቀላል ምንድን ነው የምትይው ላይክ። ስለዚህ በቀን አንዴም በልተን እሱም ፍሩትና ቬጂቴብልስ ብቻ፣ ስጋ እንጀራ ጠቅልል አድርገን ጎርሰን ፎደዴ ምን መሰለሽ ያቆየናል ፎር the next 24 hours ብለን ብናስበው በጣም ነው የሚያቆየሽ። ያቆየናል። ያው የኔ ትምህርቴ ላይ ለ4 ሳምንት ስጋ አንጨምርም። መቀነስ ለሚፈልጉ ብቻ ሳይሆን ውስጣችን ክሌንዝ መደረግ አለበት። ስለዚህ ስጋ ደግሞ ለመፈጨት ስለሚቆይ እሱን ትተን ሞር በቬጅቴብልስ እና በፍሩት ላይ ነው የምንቆየው። ስጋ አያስፈልገንም። ከዛ በኋላ ግን ያው ፖርሽኑን እየቀነስሽ ግን ሜክ ሹር ደግሞ
ሙቅ መሆኑን ላይክ ሙቅ መሆኑ ኢሴንሻል እና እንጀራ ደግሞ በሳምንት አንዴ መብላት ይቻላል። አይ ነው እንጀራ የሚፈልጉ ሰዎች አሉ። ግን ምኑ መሰለሽ ከእንጀራው ሳይሆን ከምንሰራቸው ይሄ የሚያቃጥል ነገር ስፓይሲዎች፣ ዘይቶቹ እነሱ የመሳሰሉት ነገሮች ነው ሰውነታችንን ሞር ስትረስ ውስጥ የሚከተው እና እንዳልኩሽ ስትረስ የሚሰጠን ነገር ጠቅላላ ማስወገድ አለብና ኦልተርኔቲቭ ደግሞ ያው አለ ብዙ ማአት ማለት ነው። እንደ በቃ አሁን ኦሊቭ ኦይል እና ኮኮናት ከሌሎች ኦይሎች ይልቅ ምክንያቱም ኮኮናት ናቹራል ነው፣ ኦሊቭ ኦይልም እንደዛው ነው፣ ናቹራል ፋት ነው። ሰውነትሽን እየጠቀመሽ ነው የምትበዩ። ሰው የሚጎዳሽ ነገር የለም። ሌሎቹ ግን ሜቢ ሰውነትሽን በጣም ነው የሚጎዱት። ኢቨን ቅቤ ራሱ በጣም አሪፍ ነው። የኛ ቅቤ ቤስት በጣም ቆንጆ ነው ቅቤ ራሱ መጠቀም እና ዋናው ምንድነው ሌላ ነገር ስኳር ማለት ስኳር ራሱ ስኳር ሳይሆን የምንበላቸው ነገሮች ራሱ ስኳርነት አላቸው እና እነዛን ነገሮች ማስተካከል። ስለዚህ ፔሪሜኖፖዝ ሲምፕተም ያላቸውን ይረዳቸዋል የምትዩ ሊስት ብታደርጊያቸው? ኦኬ አንደኛ ብንጀምር ብሪዲንግ ኤክሰርሳይዝ ወደ ፓርክ ወጥቶ ስፔሻሊ ማድረግ በጣም አሪፍ። ቤታችሁን ውስጥም ማድረግ ትችላላችሁ። ብሪዲንግ ኤክሰርሳይዝ አንደኛ በቃ። ከዛ ወደ ኔቸር መመለስ በቃ ሲምፕል። እውነቴን ነው የምልሽ ሲምፕል እና ስርዓት በተቻለ መጠን በቃ በእጃችን መብላታችንን ይሄ ራሱ ለሰውነታችን በጣም አስፈላጊ ነው። በእጅ መብላት እና ቀለል ያሉ ነገሮችን በቃ አመስግነን መብላት እሱን ነገር ሰውነታችን ይፈልገዋል። አሁን ስጋችን የሚፈልገውን ነው እንጂ ሶላችን የሚፈልገውን አይደለም እያደረገን ያለ ነው። ገብቶሻል አባባሌ? ስጋችን የሚፈልገው ብዙ ነገር ነው፣ ትልቅ ነገር በቃ አላስፈላጊ። ግን ስጋችን ሲተኛ ነፍሳችን አትተኛም። ያንን ነው የምንፈልገው። ኦኬ ነፍሳችን የሚያስፈልጋትን ነገር ካደረግንላት ለስጋችን በጣም ቀላል ነው እና ያንን ነገር ለወንዶች ምን አይነት ምክር ትሰጫለሽ? ለባሎች፣ ለአባቶች፣ ለወንድሞች የሚወዷቸውን ሴቶች በፔሪሜኖፖዝ ሲምፕተም አፌክትድ ሆነው ሲያዩዋቸው ምን አይነት ምክር ትሰጫቸዋለሽ? ለምን የሴቶችም ችግር ቢሆን አጠገባችንን ያለ ሰው በሙሉ አፌክት ያደርጋል። በጣም ነው አፌክት የሚያደርገው። የስ ግን በቃ መታገስን አንዳንዴ እልፍ ማለት ይሄ ነገር የሚፈጠር ነገር ነው። ላይክ ፈልገ ነው ሳይሆን በቃ ምንም ልናደርገው አንችልም በሚፈጠር ጊዜ። ስለዚህ በቃ ማለፍን ከቻሉ ደግሞ አብረው ኤክሰርሳይዝ ያድርጉ። አብረው በጣም ትልቅ ነገር ነው። ባይ ዘ ዌይ በጣም ብዙ ተማሪዎች ማድረግ ጀምረው እንዴት ደስተኛ እንደሆኑ ልነግርሽ አልችልም። ቤቱ ሞላ ማለት በፍቅር በቃ በጣም ነው ቀየር የሚያደርገውና መሞከር ይሞክሩት እና ካንቺ በተጨማሪ መማር የሚፈልጉ ሰዎች ካሉ የት ጋር ነው የሚያገኙሽ? በምንድን ነው ሊከታተሉሽ የሚችሉት? ያው ከቻልሽ ያው እንትኑ ላይ አስቀምጭላቸው ሜሮን ሂሊንግ ስፔስ @gmail.com ኢሜል አድሬሴ ነው። ቲክቶክም ሜሮን _healing_space ኢንስታግራም እዛ ላይም ታገኙኛላችሁ። ቴንክ ዩ ሜሮን። አም ሶ ሃፒ ዩ ኬም። ስለዚህ ስላወራን እኔም አሁን ከኤችአርቲ ሙባረጌ ወደ አንቺ ትምህርት ነው መመጣው። ደስ ይለኛል። ሪዛልቱን ሪፖርት አደርጋለሁኝ። ዴፊኒትሊ በጣም ነው ኢንጆይ የምታደርጊው እውነት በጣም ቴንክ ዩ ስለ ያው እግዚአብሔር ፈቅዶ ነው የመጣ ነው። በጣም ቴንክ ዩ አመሰግንሻለሁ። እግዚአብሔር ስጥልኝ። አንቺ ደግሞ እግዚአብሔር ይባርክልሽ። ቆንጆ አመሰግናለሁ። ተመልካቾች የዛሬ ቆይታችን ይህንን ይመስል ነበረ። በሚቀጥለው ፕሮግራም እስከምንገናኝ ድረስ መልካም ቆይታ።